ኖረ ነበር። ወራሪን መመከትና በጦርነት አዋጅ አለመሸበር ከአባቶቻችን የጸና የሀገር ወዳድነት ልምድ ወስደን እንዳመጣጣቸው እየሸኘናቸው በቆፈሩልን ጉድጓድ ባይገቡበት ኖሮ ዛሬ እንኳንስ ወንድ ልጅ ቀርቶ አማራን ወልዳ የምትተካ ሴት እናት ባልኖረች ነበር። ውድ የአማራ የቁርጥ ቀን ልጆቻችን፣ የትግል መሪዎች፣ የፋኖ አባላትና የውስጥና የውጭ የትግሉ ደጋፊ አጋሮቻችን ይህ የነጻነት ትግል ስንጀምር ማሸነፋችን አማራጭ የሌለው አንድ መንገድ እንደሆነ ቀድመን በማመን ጭምር ነው። ስለሆነም ትላንትና ከ7 እና ከ10 የጦር መሳሪያ ተነስተን በጋለ ወኔና ትጋት የጠላቶቻችን ከቀላል እስከ ከባድ ከግል እስከ ቡድን መሳሪያ ማርከን እየታገልን ትግሉን ለመቋጨት ዳር የደረስንበት ምዕራፍ ላይ መሆናችን ማንም የሚያውቀው ሀቅ ነው። ውድ የዛሬ ተመራቂዎች፣ የኮማንዶ ፋኖ አባላት፣ እናንተ የአማራ ዘብ ብቻ ሳይሆን በመከፋፈል አባዜ ሳይተኙ የሚያድሩ አገር አፍራሾችና የአብይ ተላላኪ ባንዳዎችን እናንተ አማራ ነህ እያሉ የለያዩትን የኢትዮጵያ ሕዝብ አንድ አድርጎ ለመምራት እና የሕዝብ ቤት ለመስራት በቀና ልባችሁ የምትተጉ አደራ ተቀባዮች መሆናችሁን አውቃችሁ በቀጣይ ወደ ስራችሁ ስትሰማሩ በፍጹም ጨዋነት፣ ቆራጥነት፣ ታማኝነት፣ መርህ አክባሪነት፣ ሰዋዊ ስብዕና ተላብሳችሁ ሀገራችሁና ሕዝባችሁን ታገለግሉ ዘንድ አደራ ማለት ፈልጋለሁ። የተወደዳችሁና የተከበራችሁ እንግዶቻችን፣ ትግላችን ለነጻነት ነውና የምንፈልገው ትግል ለነጻነት እስከምንቋጨው ድረስ አንዳችን ለአንዳችን የሐሳብ ልምድ ተመጋጋቢዎች ነን። ይህን የዱላ ቅብብሎች ለመጪው ትውልድ አዲስ ትውልድ አንገቱን ቀና አድርጎ የሚጓዝበት ስለ አንድ ብሔር ብቻ ሳይሆን ስለ አንድ ሀገር ኢትዮጵያ እንዲያስብ አድርገን በማነጽ ኃላፊነቱን የሚወጣ ዜጋ ፍርተን ማለፍ እንድንችል የጋራ ርብርብ ያስፈልጋል። እናም በውይይትና በምክክር እንድንሰራ አደራ ማለት ፈልጋለሁ። አዲሱ ተመራቂዎችና ቤተሰቦቻቸው ትግል በባህሪው ፈታኝና አድካሚ ነው። ይሁን እንጂ የሚገጥመን አስቸጋሪ ሁኔታ አልፈን ነገን በተሻለ ህይወት እንድንኖር ካሁኑ ጀምረን በስነ ልቦና የጠነከረ በዓላማ የጸና በአመለካከትና በአስተሳሰብ ያደገ መሆን አለብን። ይህ ሲሆን ካሰብንበት እንደርሳለን፣ የጀመርነውን እንጨርሳለን። ክቡራንና ክቡራት፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ከፍተኛ አመራሮች፣ የክፍለ ጦር አመራሮች፣ የብርጌድ አመራሮች እንዲሁም 5ቱ የሁሬዳ ሞት የሻለቃ አመራሮችና አባላት እንዲሁም ጥሪ የተደረገላችሁ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የጎበዝ አለቃና የቀበሌ አስተዳደር ኃላፊዎች እንኳን ለዛሬዋ ቀን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በድጋሚ አዲስ ተስፋ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ ድል ለጭቁኑና ለተገፋው የአማራ ሕዝብ። አመሰግናለሁ። 10 አለቃ ጌታቸው ታረቀኝ፣ የሁሬዳ ሞት ብርጌድ ዋና ሰብሳቢ። ቀናና ምልመላ መምሪያ አስራ አለቃ ባህሉ ቀን 26/1/2018 የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 5ኛ ክፍለ ጦር የሁሬዳ ሞት ብርጌድ የአንደኛ ዙር የኮማንዶ ሰልጣኞች የ5 ወር የስልጠና ሪፖርት። የሁሬዳ ሞት ብርጌድ በአዲስ መልክ ከተቋቋመ ከግንቦት 4 2017 ዓ.ም ጀምሮ በብርጌድ ደረጃ በውጊያ ጠላትን አቅደን ከመደምሰስና አንገትን ከማስደፋት ጎን ለጎን ተተኪ የፋኖ ሰራዊት ግንባታን በዋና ተግባር በእቅዳችን በማሳካት በብርጌዳችን የመጀመሪያ ዙር የኮማንዶ ስልጠና ከግንቦት 15 ቀን 2017 ዓ.ም ማስጀመር ችለናል። በዚህም የኮማንዶ ሰልጣኞች ብርጌዳችን ከሚያስተዳድሯቸው ቀጠናዎች የተወጣጡ የኮማንዶ መስፈርቱን ያሟሉ ከ200 ያላነሱ ሰልጣኞችን ማሰልጠናችን ችለናል። በስልጠና ወቅት የኮማንዶ ሰልጣኞች ዘመኑ የሚጠይቀውን ወታደራዊ ስልጠናዎች በጥብቅ ዲሲፕሊን የወሰዱና በፖለቲካ የተካኑ እንዲሆኑ ተደርገዋል።
በዚህም ከምድረ ገጽ